ትልቋ ልጄ የዛን ጊዜ ትንሽ ነበረች እና ልደቷ 2 ዓመት ሊከበር እንትን 2 ዓመት ነው 3 ዓመት ሊከበር ነገ እኮ የአንድነት ልደት ነው እና እኔ ገንዘብ ይጣጣል ያቀሙ ቢሆን የ10 ወይም የ5 ብር ኬክ ቢሆን አምጣና ከልጆቹ ጋር ሆነን እንዘምር እንደስ እየስራው አንቺ ምን ስለሆነች ነው እሷ በተለይ እሷ ነው ምን ስለሆነች ነው ሴት ልጅ እግዚአብሔርን እየጨመረ ይሰጠኛል ስለ ምክንያቱም ልጆቹ ሴቶች ናቸው እና እግዚአብሔርን ሴት ልጅ ጋር ሊገኙት ኦልታን ደል ጎል because we know I can't go እንዴት እንደዛ ብለህ ያለ እናት እኮ ሴት ናት እህትም ሴት ናት የስራው አንቻት ነገር እሱ ብሎ በጥፊ መታ በጥፊ ሲመታ ወደ አመሪዞ መጣና አንቺ እኮ አናትሽን ብዬ እንደዚህ አናትሽን ብዬ ነው እንትን ብለሽ እዚህ ጋር ሲመታኝ ይሄን ለስንት አናቱ ቤት ተሳራች እንዲገር እንደዚህ ያፈሰሰ ሽንት ቤት ተዋስገብቶ እንደታውቁ ውሃ ደቀቀች ከዛ በኋላ ተቋቆ ደቀቀ ከዛ የተቃጠልኩኝ እንትን እያልኩኝ ጨርቅ ምን አድርጌ እንደዚህ እንትን ብዬ ደሜ ፈሶ እንዳልሞት ማለት ነው
ከዛ በኋላ ጓደኛው መጣ ምናምን እንዳለ አልጋ ልጄ አልጋ ስር ማለት እኔ ጋር አልጋው ስለሆነ ተቀመጡ እሷ ቢፎራችን ቢፎር ኪሊዮ ጋር ኪል ብላ ከፈለፊት እንደዚህ ቆመች ማለት ነው። ከዛ በኋላ ፖሊሶቹ መጡና ገቡ። ከገቡ በር ከፈተላቸው ገቡ። ከዛ ማን የደበረላቸው ምናምን ሲል ከዛ ፖሊሶቹ ገቡ። ከገቡ በኋላ ቀጥ ብለው እሱን አልፎ ወይም እዚህ ቦታ አይችልም ባለቤት ይታለ ስልክ ልጅ ከዚህ ቤት ስልክ ተደውሎ የሚመጣ ነው ህፃን ምናምን ሲሉ በኤፍ ቋንቋ እየተሳደረ ገባ ማለት እዛ ናት መሰለኝ ብሎ ወደ በሩን ሳንኳኩ ፖሊስ ኦፊሰር ምናምን ሲሉ በሩን ሳንኳኩ ከዛ ገቡ። አዩ በሶኬ ያው ያረኩ እዛም ምንድን ነው ብለው ቁጭ አድርገው ጠይቅ እነሱ ነገሯቸው። ሲያዩ ራሱ ሌሎቹ አንደኛው በስልክ ተቀምጣ ታለቅሳለች፣ አንደኛው እዚህ እኔ ራሱ እናለቅሳለን። በዛ በጣም አዘኑ። ወረዱና እሱ ማን ይዘረጋለ ከዛ ምን እንዳለሰላትን ጠርነታችና አይዲዮን ይገለጡ እዛ የሱንም አይዲ ገለጡ ሰጣቸው፣ ጻፉ። ከዛ በኋላ ሰው ሚገነ ምንድን ነው ብለው የተሰበረውን ጥርግ አድርጎ የተከሰከሰው እንደዚህ እና የተግማሹ የጥቅቆ እንደዛ አይተውታል። ከዛ ምንድን ነው My name in Minecraft is August Case 2805. In real life, my name is Dagmay Hans. I live in Ethiopia and I am a new YouTuber. So let's practice spear PvP. Okay? We're gonna practice together. በአዲስ አበባ ሂልተን በታላቅ ድምቀት የተመረቀው የመድረክ መሪና ጋዜጠኛ ወንዶሰን ከበደ የመድረክ ማስታወሻ መጽሐፍ አሁን ደግሞ በቨርጂኒያ ዋተርፎርድ ኢቨንት ሴንተር ይመረቃል። በታንክስ ጊቪንግ ዊኬንድ እሑድ ኖቬምበር 30 2025 ከቀኑ 3 PM ጀምሮ በርካታ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት መጽሐፍ
በድምቀት ይመረቃል። የመድረክ ማስታወሻ የኪነጥበብ ባለሙያዎች ትዝታቸውንና የመድረክ ገጠመኞቻቸውን በፎቶ አስደግፎ ያቀረበበት ብቻም ሳይሆን በመድረክ መሪነቱ፣ በሁነት አዘጋጅነቱና አስተባባሪነቱ የተሳተፈባቸውን ፌስቲቫሎችና ታሪካዊ መድረኮችን በጊዜ ከፋፍሎ ያስቃኘበት ጭምር ነው። ቨርጂኒያ ዋተርፎርድ ኢቨንት ሴንተር ይምጡና የመድረክ ማስታወሻን በክብር ይመሩ። መሪ አክባሪ ነው። አዘጋጅ ወንዶስ ትምህርት ቤት ቁጭ ብለው አቴንሽናቸው ወደ ሌላ ነው። በቃ አእምሯቸው ተነስቷል። በእኔ ስቃይ፣ በእኔ ባለቤት በሚያደርገኝ ነገር በሙሉ ልጆች ናቸው እና እናታቸው ነኝ። ያንን ነው ፎከስ የሚያደርጉት እንጂ ትምህርታቸው ፎከስ ማድረግ አልቻሉም። ስለዚህ በዚህ ሰዓት ትንሽ እረፍት ውሰዱ ብለው ቤት ነው ያሉት። ሁሉ ነገር ሲስተካከል ድረስ እስከዛ ድረስ ስለዚህ እነሱ ቤት መጠበቅ ያለ ስራ መስራት የሞላውን ፎርም የታክስ መቶ ያው አሁን የእሱን 13,000 ከፋይ ተብዬ እሱን ካልከፈልሽ ያው ህይወቴ ሊበላሽ ነው። በዚህ ሰዓት አብረን ነበርና አሁን እሱ ለመቶ አናገኘውም። አይደዋወልም፣ አይገናኝም። ያው ህግ ይዞታል እንዳይደርሱ ፍርድ ቤት ሳነጋግራቸው ስለ ቤት ኪራይ ምናምን እንዴት አድርጌ ነው የምጠይቀው ስላቸው ስለሱ ነው የሚያገባ ነገር የለም እስከዚህ ድረስ ጊዜ ጠብቄ ነው የሚሉት። እንግዲህ እስከዛ ድረስ እኔና ልጆቼ በረንዳ ላይ እንወድቅ ነው እና ኢትዮጵያ ህዝብ 3 ልጆች ሴቶች ናቸው። የሴት ልጅ እናት፣ የሴት ልጅ አባት የሆናችሁ ታውቃላችሁ። በዛ በረንዳ ላይ ልንወጣ ነው
ልጆች ይዤ እንከራተት ነው እና እባክህ አንዱ ባላችሁ አሉ እና ከእግዚአብሔር ታገኛለህ። ምግብ እስካሁን እንግዲህ ምግብ 6 ቀን ይሰጣል ብለው ነበረ። አሁን ደግሞ በዚህ አዲሱ እንትን አይሰጠም ምናምን እያሉ ነው። ከፉድ ባንክ እየሄድኩ ነው እንዲያመጣው መመገባቸው ለሰዓት ግሮሰሪ እንኳን እንትን የመግዛት የለኝም፣ ምንም ነገር የለኝም። የባንክ አካውንት ኔጌት ነው ወጣቸው ግን ያለው አካባቢ ደግሞ ምንም አበሻ የለም። ወደ ላይ ወደ ታች ሊታይ ማንም ሰው ነው አበድሪ እንኳን በትሩ የሚያመጥ የለም። መቼስ አንድ ቀን ተቀይሬ ሌላ ሰው ረጅ ሆናለሁ። አግኝቶ ከማጣት ይሰውራችሁ። ሌላ ነገር ምንም ማለት ነው። እግዚአብሔር እድሜና ጤና ይስጣችሁ። እንደገና ደግሞ እሱንም እግዚአብሔር እድሜና ጤና ይስጥ፣ ቤተሰቦችን ይባርክልን፣ ልጆችን ያሳድግልን። እንደዚህ አይነት ነገር ይሰው የሄኖክን ችግር የሌሎችን ችግር ስትጠቅጥለት አይቶ ሰላም የመጣትና መሬት የሳንት አንተን የጣይጣለልን አምላክ ይህንን ነገር እያመጣ ሰዎችን የሚረዳ እግዚአብሔር ይክፈል፣ ብድር ይክፈል እና ተስፋዬ አንተ ነህ። ሌላ ማንም ከእግዚአብሔር በታች ተስፋችን አንተ ነህ። ለእኔም ለልጆቼ ተስፋው እግዚአብሔር እንደሚያግዘን ሌላው ደግሞ እኛ እንግዲህ አሁን የሚራምታችለን ለህዝብ ማቅረብ ነው። ብዙዎች ዛሬ የተሻለ ሁኔታ ገብቱም በህዝብ ህዝብ ማገዛቸው የኢትዮጵያ ህዝብ አሁን የፕሮግራም የሚከታተል ሰው በተለይ ልጆች ሊኖሩን አይገባም። ልጆች አሉ። በተለይ ደግሞ እናት ሆኖ ልጆች ማሳደግ በዚህ ሁኔታ እንዴት ከባድ እንደሆነ ሁላችንም እናውቃለን። እንኳን አንድ ሰው ሆነ ሁለት ሰው በተለይ ደግሞ እንግዲህ እኛ ደግመን ውስጥ አንገባም። እንዲህ ነው እሱ ያሉ እሷ ያሉ እንዲህ ነው አላቸው። የቤተሰብ ጉዳይ ቤተሰብ ጉዳይ ልጆቹም እዚህ ጋር ወጥተን ቪዲዮ ላይ እንዲቀረጸ ደግሞ የሚያድጉ ልጆች ናቸው። ለምንድን ነው የሚታዩት ብለን ነው እኛ እሷን እንደውም አብረው መጥተው እንዲቀረጹ ነበር የፈልጋቸው የመጣቸው ከዚህ ጋር እና ልጆቹ እኛ ውሳኔያችን ልጆች መግባት የለባቸው። የእናትና አባት ጉዳይ ልጆች በመሀል መጉዳት የለባቸው። ሁለተኛ ደግሞ ለሚያልፍ ጊዜ ቪዲዮዋቸው የማይጠፋ ቪዲዮ ላይ ተቀርጸው ይሄ እንግዲህ ያ ነበር ብለው ወደኋላ እነሱ ጠባሳ የሚያዩበት ቪዲዮ እነሱ መግባት የለባቸው ነው። አንቺም እንግዲህ የሆነበት ጉዳይ የኢትዮጵያ የሚመለከት ሰው ራሱ ባለቤቷ ባለጉዳዩዋ ሲያይ የሚያክል እንጂ እንዲህ አንድታችን አለች ነች ሆና እንደዚህ ሆና ብለን እኛ ብናወራው ፊልም ከሌለው ከፍሬንድ መያዝ የለበት። ፍሬንድ ምንድን ነው ወጪ ማለት ነው። ከእሱ ጋር ስንጋባ እግዚአብሔር ቃል የገባሁት እሱ እንደዚህ ካደረገልኝ ይህን አደርግለታለሁ ብዬ አይደለም። እንዳያ ዘመኑ ከሚፈልገው በላይ የሆነች ሰው ነች። የሰርግ ቀን ላይ እግዚአብሔርን ኢንቫይት አለማድረግ ሰርግ ነበር። ታሪክ ላይ በቃ ቃል በቃል የሆነ ግብ ነበረ የፈጠረው። እኔ ጋር የሚመጡ ከስተመሮች የሚነዱት መኪና 27 ሚሊዮን ብር፣ 30 ሚሊዮን ብር የእነሱ ነገር ማቅናት ጀመርኩ። ኔጌቲቭ ኮሜንቶችን ይዘማለች የምታደርግ ስለ ጨለማ ማውራት ምንም አይነት ብርሃን አያወጣም። ብርሃን የሚያመጣው አንድ ሻማ መለኮስ። እንግሊዝ ለንደን ቢሄዱ ሊያደርጉ ይችላሉ። ለንደን ብሪጅ ላይ ፎቶ መነሳት ወይስ የኪንግሃም ፓላስ ወይስ ደግሞ በታላቁ እንግሊዝ ፕሪሚየር ሊግ የተለያዩ ስቴዲየሞች ላይ በመግባት በቀጥታ መከታተል። እነዚህና ሌሎች ያልተኙ ድንቅ ቦታዎች እየጎበኙ የፈረንጆቹን አዲስ ዓመት በለንደን ለማክበር ሬጅስታንስ ኢትዮጵያ ትሬድ ትራቭል ፈጥነው ይዟል። አሁንም እዚህ ተጠቀሙ። እግዚአብሔር
ቆንጆ ጊዜ ይኖረናል። ሬዲ በጣም አሪፍ ቴንክ ዩ ሶ ማች። ቆንጆ ሚስት ያለች ያው ልጇም አለች። ማነው ስማቸው? አናቤል እና ሪዮን የኔ ስምና የእሷ ስም ሚክስ ተደርጎ እሱ አናቤል የሚለውን አናቤል ከመሀል ስትወጣ የሪዮ ደግሞ የኔ መጨረሻው ተወሰደና ሚሆን ሪዮ እኔ ጉልበት አለኝ፣ እሷን መጉዳት እችላለሁ። እሱ ግን አይደለም። በጣም ዋናው ነገር ሰላም ብቻ ነው ማሸነፍ ያለበት የሚል የሆነ አለ ከድሮ ብዙ እና ያው እሱ ኮንሰፕት ነው ያለው። ብዙ በጩኸት ወይም በዱላ በለው ወይም አላስፈላጊ ነገሮችን ብዙ ሰው ሊያደርግ ይችላል። ያው ከእነሱ ተምረን እኛ ያንን ነገር ሪቨርስ አድርገን ነው እኛ ቤት አሸናፊው ሰላም ነው ብለን ያው በዚህ ያረጋጋል። ቃሉን ራሱ ስትለው አያረጋጋል። ያዝ እንግዲህ ሶማች እንግዲህ ዱርስ እያሳደግ እንደዚህ ነው የምንደርሰው። ያው ጊዜ ለየት የለውም የሚቀርበው በጣም የምትወደው ምግብ ምንድን ነው? አቤል ምንድን ነው ማይላሚ? በጣም ወደው እንቁላል፣ አሳ፣ እንቁላል፣ አሳ ነው ሳምበዝ ጋንቺ ስፖርትን ቤዝ ያደረገ ብቻ ስለሆነ ወይስ እንደዚሁ ለእድገት የመጣ መንገድ ነው? በእድገት አልመጣም። ከጊዜ ሂደት በኋላ ያው ሐኪሞቹ ባይዘሩ ሰጀስት የሚያደርጉት እንደዚህ አይነት ምግብ ዘይት የበዛበት ምግብ አትብሉ፣ በጣም እሳት የነካው ምግብ አትመገቡ ይላሉ ዶክተሮቹ ራሳቸው። ፕሮቲንን ቤዝ ያደረገ ምግብ ተመገቡ የሚል አድቫይስ በተለያየ አጋጣሚ ይሰጣሉ። ምን አይነት ነው አኗኗራችሁ? ስራውን ስንጀምረው በጣም ከባድ እያደረገኝ ነው። ያው ስራ አቤት
የኔ አይነት ህይወትን የሚያልፉ ብዙ በታችም ከፍ ያሉ ዝቅኝ ያሉ ሰዎች ሊኖሩ ይችላል። የረጅሜ ማለት ነው እና ለእነሱ ኢንስፓየር ያደርጋቸዋል። ፕላስ ፊክሽን አይደለም እውነተኛ የህይወት ታሪክ እየጻፉበት ስለነሱ ሰው በቅርቡ እና የበላሽ ሰዎች ማምነው መጣራት ማይላት ሌላ Thank you.
በጣም ነው የሚያምር። ያስታውሳሉ? ስንት ዓመቶት ምናምን እንደነበረ ያስታውሳሉ? ሳያገቡ